ሞጣ ሰላም ነገ ጾም ነው አጾምም እንዴ? ነገ ጾም ነው የራስ ጉዳይ መጾም ትችላለህ። መጾም እኔማ እየጾምኩ ነው። ለምን አባት ጾማል? ምን አባት ትበላለህ? ጾም አይደለም። አረ እንደዛ አይደለም። ድሮስ መች ትበላለህ? እየጾምክ አይደል? 30 ዓመት እኮ ጾም። መቼ ነው ስጋ በልተህ የምታውቀው? ምግብማ አለ። የረባ የጓያ ሽሮ እኮ ትበላለህ ኢትዮጵያ? እስኪ ንገረኝ። ጾም ነው የምትለኝ ምንድን ነው በልተህ? አሁን ኢትዮጵያ የትኛውን ጾም የትኛውን ስጋ በልተህ ነው? ሁሌ መብላት ነው ስራ አይደለ? የትኛው አትክልት ቀርቦልን? የትኛው በየአይነት ጠግበን? ጾም አይደለም ወይ? ጾም የምትበላው ስለሌለ። አረ እንደዛ አይደለም። ምግብማ አለ። ቢኖር እንደ አሜሪካኖች ስትቀረጥፈው ነው የምታለው። ስለሌለ ነው። የለህማ ጾማለህ። ስለሌለ ጾማለህ። አማራጭ የለህም። ለምንድን ነው ግን የኢትዮጵያ ሕዝብ የምታንቋሸው? የኢትዮጵያ ሕዝብ እኮ በጣም ነው የሚጾመው። አንተ ማህይም አማራጭ የለህም።